ጓደኛዬ መቅሉባ እንዴት እንደሚሰራ አስተምራኛለች። ላሳያችሁ። የተጠቀመቻቸው ነገሮች ሽንኩርት፣ ኤግ ፕላንት፣ ድንች፣ ቲማቲም፣ የፈረንጅ ቃሪያ፣ ካሮት፣ የድንብላል ቅጠል፣ ፎሰሊያ፣ ሎሚ፣ ዝንጅብል፣ ዶሮ እና ሩዝ። ለቅመም የተጠቀመችው የሩዝ ቅመም፣ ሳፍሮን፣ ከሙን፣ ቤሊፍ፣ 5 ስፓይስ፣ ጨው እና ቁንዶ በርበሬ። መጀመሪያ ዶሮውን በደንብ በሎሚ ያጠበችው። ከዛም በ5 ስፓይስ፣ ከሙን፣ ቁንዶ በርበሬ፣ ጨውና ዘይት አድርጋ ቀመመችው። ዶሮ ከቅመሙ ጋር በደንብ እስከሚዋሃድ ድረስ አትክልቶቹን ክብ ክብ አድርጋ መጋገሪያ ውስጥ በ150 ዲግሪ ሴልሲየስ ለ20 ደቂቃ ያክል አበሰለችው። ኤግ ፕላንቱ ውሃ እንዲተፋ ጨው አድርጋ አስቀመጠችው፣ ካሮትና ድንቹን እስከምትከትፍ ድረስ። ከዛም መጋገሪያ ውስጥ ከተት ናቸው። እስከዛ ድረስ የፈረንጅ ቃሪያውንና ሽንኩርቱን ክብ ክብ አድርጋ ከተፈችው። ቲማቲሙንም እንደዛ። ፎሰሊያውን መሀል ላይ አንዴ ብቻ ነው የቆረጠችው። መጋገሪያ ውስጥ ያለው እስኪበስል ድረስ ዶሮውን መጀመሪያ መጥበስ ጀመረች። የቀሩትን አትክልቶችም መጋገሪያ ውስጥ ከታ አበሰለቻቸው። ሩዝ ወደ ማጠብ ነው የቀጠለችው። ሩዙን በቀዝቃዛ ውሃ በደንብ ካጠበችው በኋላ በ5 ስፓይስ እና በቁንዶ በርበሬ ቀመመችው። እስከዛ ድረስ ዶሮ በስሏል። አትክልቱን ወደ መደራረብ ቀጠለች። ከዛም መጨረሻ ላይ ሩዙን እና የፈላ ውሃ፣ የሩዝ ቅመም፣ ዝንጅብል፣ ድንብላል ቅጠል፣ ጨውና ቤሊፍ ሳፍሮንንም ከላይ አድርጋ አበሰለችው። ይህንን ድስት ለመገልበጥ 2 ሰው ነው ያስፈለገው። በጣም ከባድ ነበረ፣ ግን በጣም ቆንጆ ነው የሆነው። ቴንክ ዩ ዩስራ።